ሰላም የሜጋ ቲፕስ ተከታታዮችና ሰብስክራይበሮች እንደምናላችሁ። ዛሬ ደግሞ ስልካችሁ ላይ የግዴታ ማስተካከል ያለባችሁን ወሳኝ ነገሮችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ ወስዳችኋለሁ። ዛሬ የማሳያችሁን ሴቲንጎች ታስተካክሉ የምታገኟቸውን ሶስት ዋና ጥቅሞችን ልንገራችሁ። የመጀመሪያው የሚሆነው የስልካችሁን የመስራት አቅም ወይም ደግሞ ፐርፎርማንስ በጣም የሚጨምርና በፊት ከነበረበት እስከ እጥፍና እስከ 2 እጥፍ ድረስ አሪፍ አድርጎ እንዲሰራ የሚያደርግላችሁ ሲሆን፣ ሁለተኛው ደግሞ ባትሪያችሁ ቶሎ እንዳያልቅባችሁ ያገለግላችኋል። ይህንንም ለማድረግ ሴቲንጎችን እናስተካክላለን፣ በቀጣይ የማሳያችሁ ይሆናል። ሶስተኛና ወሳኙ ነገር ደግሞ የእናንተን ደህንነት ወይም ደግሞ ሴኩሪቲያችሁን እንድትጠብቁ ያደርጋችኋል። ማለትም የእናንተ የግል መረጃችሁን ሊሆን ይችላል፣ ሎኬሽናችሁን፣ እንዲሁም ደግሞ ፋይላችሁን፣ የተለያዩ ነገሮችን ሴኩሪቲውን እንዲጠብቅላችሁና ከእናንተ ውጭ ማንም ሰው እንዳያገኝባችሁ እንዲሁም ደግሞ በኢንተርኔት አማካኝነት አውቶ ሼር እንዳያደርግባችሁ እንዴት በቀላሉ ማድረግ እንደምትችሉ ነው የማሳያችሁ። ይህንንም ለማድረግ በመጀመሪያ ቀጥታ ወደ ስልካችን ሴቲንግ ነው የምንገባ። እንደየስልካችሁ የእናንተ መግቢያው ሊለያይ ይችላል። ስለዚህ ወደ ስክሮል አድርጋችሁ ሴኩሪቲ ወይም ደግሞ ባዮሜትሪክስ ኤንድ ሴኩሪቲ የሚለው ዘንዳ ትገባላችሁ። ነገር ግን ይሄ ነገር እናንተ ስልክ ላይ ከሌለ ከላይ መጀመሪያ ላይ እንደምትመለከቷት የሰርች ማድረግ ያለኝ እሷ ዘንዳ ገብታችሁ ሰርች ማድረግ ትችላላችሁ። ነገር ግን እኔ ቀጥታ ባዮሜትሪክስ ኤንድ ሴኩሪቲ የሚለው ዘንዳ ገብቻ አሳያችኋለሁ። እንደምትመለከቱት የስልክ ባዮሜትሪክስ ኤንድ ሴኩሪቲ የሚለው ጋር ከገባው በኋላ ወደ ታች ስክሮል እያደረኩኝ አወርዳለሁ ማለት ነው። ወደ ታይ ኢንስታል አናውን አፕስ የሚል እስከማገኝ ድረስ እናንተ ጋም ኢንስታል አናውን አፕስ የሚለውን ሰርች ማድረግ ትችላላችሁ። ወይም ደግሞ ልክ እንደኔ ይመጣላችሁ ከሆነ ይሄንን ከነካችሁ በኋላ እንደምትመለከቱት ሁሉም ፐርሚሽን አለው ነው የሚል። ይሄንን ሁላችሁም ስልክ ላይ አለው ስለሚሆን እናንተ ግን ማትጠቀሙበትን አፕሊኬሽን ወይም ማታውቁትን አፕሊኬሽን እየነካችሁ አለው የሚለውን ታጠፉታላችሁ። ፋይል ማናጀር ከሚለው ውጭ ማለት ነው። ኖት አሎድ እያላችሁ ሁሉንም ማጥፋት አለባችሁ። እናንተ ይሄንን አፕሊኬሽን በምታጠፉበት ሰዓት ማንኛውም ሰው እናንተ ላይ አፕሊኬሽን መጫን አይችልም። ከዚህ በተጨማሪም ደግሞ እናንተም ቢሆን የሆነ አፕሊኬሽን ተልከላችሁ ቀጥታ በመነኩበት ሰዓት አፕሊኬሽኑ ኢንስቶል ያደርግላችሁም። እናንተ ፍቃድ አድርጋችሁ ስትጨርሱ ነው። እንደምትመለከቱት ፋይል ማናጀርን ብቻ ነው አለው ያረኩት። ከፋይል ማናጀር ውጭ ሌላ ሰው በየትኛውም አፕሊኬሽን ልኮ ወደ እኔ ዘንዳ ኢንስቶል እንዲያደርግ ወይም ደግሞ ኢንተርኔት ተጠቅሞ ሀክ እንዳያደርጋችሁ ስለሚያደርግ ይህንን ነገር እናንተ ሁሎችንም አለው የነበሩትን ኖት አሎድ እያላችሁ ማስተካከል ይጠበቅባችኋል። ቪዲዮውን አሁንም ላይክ ካላደረጋችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ወደ ሁለተኛው ነገር ወስዳችኋለሁ። ሁለተኛው ደግሞ የሚሆነው ወደ ታች ወረድ ብላችሁ ጎግል የሚለው ውስጥ ትገባላችሁ። በመቀጠልም ጎግል የሚለው ውስጥ ከገባችሁ በኋላ ልክ እንደዚህ አይነት የኢንተርፌስ ይከፍትላችኋል። ይሄው እንደየስልካችሁ የተለያየ ስለሚሆን ከዚህ በኋላ አድስ የምትለዋን አለ አድስ የምትለዋን አንድ ጊዜ ትነኳታላችሁ። ይህንንም በመነኩበት ሰዓት እንዲህ አይነት አማራጭ ያመጣላችኋል። እናንተ ሁለቱም ኦፍ ሊሆን ይችላል። እናንተ ጋር ላይ የመጀመሪያው ኦፍ ከሆነ ኦን ታደርጉታላችሁ። ይህም ደግሞ ከናንተ ቪዲዮ ወይም ደግሞ ከናንተ ፋይል ዘንዳ ምንም አይነት ማስታወቂያ ጎግል እንዳይልክ፣ ማለትም እናንተ ስክሪንሾት ያደረጋችሁ ሊሆን ይችላል ፎቶ ያነሳችሁትን ያለ እናንተ ፍቃድ ማስታወቂያ እንዳይልክ ያደርግላችኋል። እናንተ ጋም ደግሞ ማስታወቂያ እንዳይመጣ ይቀንስላችኋል። ማለትም ወደ እናንተ ዘንዳ ማስታወቂያ እንዳይው አውትፑት አዲስ ነው የሚል ይሄ እናንተ ጋር ግን ማስታወቂያም እንዳይመጣ ያደርግላችኋል። በፊት ከነበረበት በጣም ይቀንስላችኋል። ስለዚህ ይህንን ሴቲንግ ኦፍ ከነበረ የግዴታ ኦን ማድረግ ያላችሁ። ከዚህ በተጨማሪም ደግሞ እዛው አንድ ጊዜ ባክላችሁ ከላይ ያለችውን ሰረዝ ነክታችሁ ዩዜጅ ኤንድ ዲያግኖሲስ የምትላለች ይህንንም ትገቡና እንደምትመለከቱት ኦን የነበረውን ኦፍ ታደርጉታላችሁ። እናንተ ጋር ዩዜጅ ኤንድ ዲያግኖሲስ የሚለውን ይህንንም እንደዚህ በማድረግ ስልካችሁ ላይ የሚመጡ ማስታወቂያዎችና ከእናንተ ስልክ ዘንድ የሚሄዱ ማስታወቂያዎችን እንዳይመጡና እንዳይሄዱ ማድረግ ትችላላችሁ። በዚህም የስልካችሁን ባትሪ መቆጠብ ትችላላችሁ። እንዲሁም ደግሞ የስልካችሁን ደህንነትም በተጨማሪ መጨመር ትችላላችሁ በፊት ከነበረበት። ይህንንም በማድረግ የስልካችሁን ደህንነት መጠበቅ ትችላላችሁ። ወደ ሶስተኛው ወስዳችኋለሁ። ሶስተኛው የሚሆነው ደግሞ ወደ ታች አንድ ጊዜ ስክሮል እያደረጋችሁ ከወረዳችሁ በኋላ ሎኬሽን የሚለው ውስጥ ገባላችሁ። ሎኬሽን የሚለው እናንተ የምታጡት ከሆነ ከላይ ሰርች አድርጋችሁ መግባት ትችላላችሁ። በመቀጠልም ኢምፕሩቭ አኩሬሲ የሚል አለ። ይህንንም ወደ ውስጥ ከፍታችሁ በምትገቡበት ሰዓት ዋይፋይ ስካኒንግ ኤንድ ብሉቱዝ ስካኒንግ የሚል አለ። ይህ ኦን ከሆነ ኦፍ ማድረግ አለባችሁ። ምክንያቱም የእናንተ ዋይፋይ
ከላይ ልታጠፉት ትችላላችሁ፣ ወይም ብሉቱዙን ከላይ ልታጠፉት ትችላላችሁ እንጂ ኦፍ ቢሆንም ስካን ማድረግ ውስጥ ለውስጥ ዲፕሊ ኦፍ ስለማያደርገው ስካን ያደርጋል። ስለዚህም እናንተ በቻላችሁት ምንም አይነት ዋይፋይም ሆነ ብሉቱዝ ስካን እንዳያደርግ ይሄንን ኦፍ ማድረግ ስላለባችሁ የግዴታ ዘንዳ ኢምፕሩቭ አኩሬሲ የሚለው ዘንዳ ገብታችሁ ሁለቶችንም ኦን የነበሩ ሴቲንጎችን ኦፍ ታደርጉታላችሁ። ይህንንም በማድረግ የስልካችሁን ባትሪ አሁንም ለሁለተኛ ጊዜ እንዲቆጥብላችሁ ማድረግ ትችላላችሁ። የስልካችሁም ደግሞ አላስፈላጊ የሆኑ ዋይፋዮችን ብሉቱዞችን ስካን እያደረገ የሚያስቸግራችሁ ከሆነ ስካን እንዳያደርግ ያደርግላችኋል። ወደ መጨረሻው ልውሰዳችሁ። የመጨረሻው ደግሞ የሚሆነው ወደ ታች ወረድ ብላችሁ አፕስ የሚልም ትፈልጋላችሁ። አፕሊኬሽን ኤንድ ኖቲፊኬሽን የሚልም ሊሆን ይችላል፣ አፕ ኤንድ ኖቲፊኬሽን የሚልም ሊሆን ይችላል። እንደናንተ እንደየስልኩ ሊለይ ይችላል። ኔጋ ግን አፕስ ነው የሚል። ስለዚህ ከፍቼ ገባለሁ ወደ ውስጥ። እናንተ ጋር ግን የምታጡ ከሆነ ሰካ ላይ ሰርች አድርጋችሁ መጠቀም ትችላላችሁ። በመቀጠልም እንደምትመለከቱት አፕሊኬሽኖች ዝርዝር ያመጣላችኋል። ሁሎችንም አፕሊኬሽን እናንተ ደግሞ እየከፈታችሁ እያንዳንዶችን እየገባችሁ ማለት ነው ከቴሌግራም እንዲህ በጣም የምትጠቀሙት አፕሊኬሽን ውጭ ሆነ ወይም ደግሞ ሌላ አፕሊኬሽን ካለ ያን አፕሊኬሽን እንደዚህ ወደ ውስጥ እየከፈታችሁ እናንተ ትመርጡታላችሁ። በመጀመሪያ በጣም የማትጠቀሙበት አፕሊኬሽን መሆን አለበት። በመቀጠልም እንደምትመለከቱ ሞባይል ዳታ፣ ብሉቱዝ፣ ስቶሬጅ የሚል የተለያየ አማራጭ አለ። እናንተ ሞባይል ዳታ የሚለውን እየነካችሁ አሎ ባክግራውንድ ዳታ ዩዜጅ የሚለውን ይህንን ኦፍ ታደርጉታላችሁ። ምክንያቱም ይህ አፕሊኬሽን ካለ እናንተ ፍቃድ እናንተ የማትጠቀሙበት ሰዓትም ቢሆን ኢንተርኔታችሁን እየቆረጠ ወይም ደግሞ ከስልካችሁ ዘንዳ ኢንተርኔት እየተጠቀመ ስለሆነ ይህንን ነገር እንዳይጠቀም ማቋረጥ አለባችሁ። ስለዚህ ሁሎችንም እየገባችሁ እንደዚህ የማትጠቀሙትን አፕሊኬሽን ኦፍ እያደርጋችሁ ስልካችሁን ማስተካከል አለባችሁ። ቪዲዮ እንደተመቻችሁ እርግጠኛ ስለሆንኩኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።